ራቹ በቃ ይለ አሁን አንተ ሳትከራከረኝ እንደተፋቀረን እንውጣ። ላስት ጌም ነው ብዬ ነው የገባው። በቃ እንዴ ማለት ምን ነውራችሁ ሳክ ችግር አለ? ምን አድርግ ነው የምትለኝ? ይቺ ልጅ ትለኛለች። እኔ ምን አውቄ? እኔ ራሴ የምለው ሰው አለኝ አልኩ። ትራሱና ትራስሽ ተመሳሰለ። ምንድን ነው ነገሩ እያሉኝ ነው። አዳም ጆስዬ ቴንክ በጣም ምንድን ነው ነገሩ? ሲያምረኝ ይቀር ምናምን በላቸው። እንትን እኮ አባባሉ ነው። ሲያምረኝ ይቅር ይባላል። ስላማረ ብቻ አይደለም እኮ የምትለው። ምንድን ነው ያላማረ? ምንድን ነው አማረ? ሲያምረ ይቅር ያልሽ አባባል ነው። እራችሁ አባባል ነው። አባባል ነው በእኛ እንወጣ። በቃ እንተኛ፣ እንጫወት ሌላ ቦታ። በቃ 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 ወይው በቃ እንጫወት ሌላ ቦታ። በቃ ያስደነግጣል፣ ያስደነግጣል። እንተኛ በቃ ልልተኛ። እኔ ቆይ የሆነ ነገር አንቺ ስታናገር ችግር የለም። እኔ ነገር ይከርብኛል እኮ እኔ እኮ ነገር ይከርብኛል። አሁን የቱ ቃል ነው ውስጥ የሚቀለው? አሁን እውነት ለመናገር ምንም ይሄን ያህል በቀልድ አስመስለህ የምትናገረው ነገር የለም። እዚህ ጋር በጣም ትላልቅ ሰዎች ናቸው ቁጭ ብለው የሚያዩን። ሰው በቀልድ አስመስለህ የልብን አትናገር። የማይህኔ እንደ ወንድሜ ነው። ይህ ምንም አላስፈላጊ ቃል ምናምን አትናገር። የልቤ ምንድን ነው? ለምሳሌ ቅድም ያልከው እኔ ደግሜ አይደለሁም ስለሚደብረኝ፣ እንደ ወንድሜ ስለማየው ደግሜ አይደለሁም። ግን አንተ የማየው ነገር ብለሃል። አሁን እንተኛ አላልክም? እንተኛ ታዲያ እንተኛ። አንድ ቤት ነው እንዲ ያለ ነው። ተኝ ልተኛ ነው የሚባለው ሲጀምር ከመሰረቱ። ምን አስበህ ነው? ስርዓትን ጠብቀህ ለማንኛውም ለማለት ነው። እሱን አማርኛ ሁለተኛ ቋንቋ ነው። አዎ እኮ ለዛ ነው የምነግርህ እኔ ለዛ ነው የምነግርህ። ስህተት ከሆነ እንደዚህ የማይባል ከሆነ አንቺ ለሚን የተኛለው ነው የሚባል ከሆነ እንደዛ ነው። እኔ
እንደዛ ነው የሚባለው። ባለኝና ልውጣ፣ እንደዛ ብለህ ልውጣ በጨዋ ደንብ። ብዙ ጊዜ አሁን እኔ ስልክም ሳወራ ሌሊት ስልክ ሳወራ በቃ አንተኛ ደህና ደሪ ነው የምንባባለው። ከእሷ ጋር እኮ ላይክ ትችላለህ። እኔ ግን ላይክ እኔ ዩቲ ነኝ፣ አንተ ደግሞ ታይፕ አይደለህም። ቢኮዝ አንተ መከተፊያ ቅርጽ ነው ፊትህ። ሰው የእኔ ታይፕ አይደለም አንተ። ሰው እኔን አትበለኝ፣ ይቅርታ አድርግልኝና ልተኛ ነው። ተኛ ተተኛ፣ አንቺም ተኝ በቃ። አይ እኔ እጫወታለሁ፣ ችግር የለውም። ስለ እኔ አታስብ ወንድሜ። ተጫውተሽ ከጨረስሽ በኋላ ተጫውተሽ ከጨረስሽ በኋላ እተኛለሁ። በቃ ተኝ። እሺ አመሰግናለሁ። እኔ ግን አሁን ነው የምተኛው። ብዙ አይገባኝም በነገራችን ላይ ላሳውቅሽ ብዬ ነው። ያን ያህል አትድቅም፣ ችግር የለውም። በቃ እንግዲህ እንዝገባ። ሲግመንድ ፍሮይድን ታውቂያለሽ? አላውቅም። ምን አለ ሲግመንድ ፍሮይድ? እሱ ብዙ ጊዜ በአፏ ያወራል፣ ጽፎ ነው የሚያስቀምጠው። ብዙ ጊዜ አንባቢ ካልሆንሽ አታውቂም። አሁን ለመልካሙ ተበጀልና ቢሆን ታውቂያለሽ አይደል? የሚያወሩ ሰዎች ሲግመንድ ፍሮይድ ማለት በጣም ምሁር ነው እና ሴት ልጅ ከወንድ ልጅ ጋር ቁጭ ብላ ስታወራ ብዙ ጊዜ ደጋግማ እሱ እንደምትፈልገው አይነት ወንድ እንዳልሆነ የምትነግረው ከሆነ ያሰበችው ነገር አለ ይላል መጽሐፉ ላይ። እሱ መጽሐፍ ላይ ሲግመንድ ፍሮይድ ነው ያለው። ምን አለ ሲግመንድ ፍሮይድ? አሁን ያልኩትን አለ። ጮክ ብለህ አውራ። ምንድን ነው የምትለው? ምንድን ነው የራስ ንግግር ነው እንዴ? በለው ጮክ በል። ምንድን ነው? ምን አለ ሲግመንድ ፍሮይድን? ሲግመንድ ፍሮይድ ፈየራ ልትይ ሲግመንድ ፈየራ ልትይ እኮ ነው። ምንድን ነው ድንጋይ? ምን አለ ነው ያልኩህ? አሁን ተቅበዝብዝ። ምን አለ ምን አለ ስትይ እኮ ነው ጎረቤታችሁት እየጠጅቱ ምናምን ያሉትን ነገር የምትጠይቂ እኮ ነው የምትመስለው። ምን አሉ? ሲግመንድ ፍሬድ ነው ምንድን ነው ስሙ? ፍረድ ወይ ውረድ ልትይ ነው? ፊዚሽያን ነው አንተ። ኢዲየት ፊዚሽያን ነው። አረ ኢዝ ናት ፊዚሽያን። ሲግመንድ ፍሮይድ ኢዝ ናት ፊዚሽያን። በዚህ ዓለማችን የሶስት ሰዎች ድምር ውጤት ነች ይባላል። በዚህ የሲግመንድ ፍሮይድ አሁን ያለችው ዓለም የሶስት ሰዎች ድምር ውጤት ነች። የሲግመንድ ፍሮይድ፣ የአልበርት አይንስታይን እና የሶቅራጠስ። እንዴት በጣም ትልቅ ጥበብ ነው በእናትህ። በጣም ጠቃሚ ነው። በነገራችን በጣም ጠቃሚ ለላይፌ በጣም ጠቃሚ ነገር ነው አሁን የነገርከኝ። አስለቅሼ ልመጣ ነው አንድ ጊዜ። አረ በቴትዬ፣ አረ የማያገባኝን ነገር አራትን ገረኝ ራችሁ በአላህ ደግሞ ይሄ በቃ የድሮ ሰው ይሄ ኮፍያ አድርገው ምናምን ሰዎች ናቸው። ይሄ አስለቅሼ ልምጣ ምናምን ምንድን ነው ይሄ? እኮ እያድሩ ቃል እኮ ነው። ራሱን እኮ አፕዴት እኮ አያደርግም። ወይኔ ራሱ ላይ እንዴት ነው ከእሱ ጋር የምጠረጥሩኝ? እንዴት ነው ከእሱ ጋር እንትን የምታረጉኝ? ግን አስለቅሼ ልምጣ በቃ ይህን የተናገር ይሁን ያራዳ ቋንቋ አስለቅሼ ልምጣ። ጨረስክ?
በቃ አስለቅሰህ መጣ። አሁ ደግሞ እንትን ይሄ ይቀዘቅዛል። ምን አቅለታለሁ በና እና አስታውቂ ያስለቅሰዋ። ታዲያ ምን አመናቀረሽ እንዴ? ምን አመናቀረኝ? ግን እንዲህ አይባልም። ይሄ ጃኬት ኮፍያ የሚለብሱ ሰዎች የሆነ ቦታ ሲገናኙ ይሄ በቦታ ሲገናኙ አንድ ያስለቅሽልም የድሮ ቋንቋ ነው የድሮ ያስለቅሰዋ። ታዲያቺ ምን አመናቀረች? እውነት እኮ ነው። እውነቷን እኮ ነው። በቃ በቃ እራችሁ መልካም እድል። ደህና እደር። ምን ላድርገራችሁ? እስኪ አንድ ሳምንት በንውል ጥሩ ነው። አብረን በንውል አፕዴት ላድርገራችሁ። አሁን ይሄ ቃል ይሄ በስልክ እወድ ማለት ምናምን በጣም ይቀር የዘጠናዎቹን ፊልም አትይራችሁ። ተው 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 አቲ በቃ እንዲህ ወይኔ ቻውሽ በቃ እንወድሃለን። እሺ እኔና ቤተሰቦቼ ግን እንወድ። አዎ መፍረስና ማሰራት አለበት በአለ ዘጋውና ውጣ። አንተ ባይሆን ዘግተህ ውጣ። ካልወጣ እንግዲህ ይፈልጋል ማለት ነው መቀመጥ። ዘግተህ ውጣ። ቻው። እኮ ዘግተህ ውጣ አላችሁ። ምን አገባ? ለምንድን ነው የምታየው? ሲጀመር ወደዛ ጋር ትቆያል። ምንድን ነው የሚደረግ? እንዲያልኩ ምን አገባ? ምን አገባ? በቃ ወጣ ራችሁ ሀገሬ ዘምታለሁ ነው